ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ዘሊን ውድ የቻናል ቤተሰቦቼ እንዴት ነው? ግን ዛሬ በጠዋት ነው የተነሳሁት ማለት ነው። ያው ወደ ኩሽና ስለገባሁኝ ግን አንዳንድ ነገሮችን ላወራ ፈልጋለሁኝ ማለት ነው። እሱ ምንድነው? ቆይ ግን ብዙዎቻችን ማለት ነው ያው እድሜያችን ሙሉ ማለት ይቻላል እኮ ወላሂ በአረብ ቤት ነው የምንሰራውና እስኪ ለየት ያለ ስራ ለመስራት ለምን አንሞክርም? ለምን የሆነ አይዲያ አንፈጥርም? ለምን እርስ በርሳችን አንተጋገዝም? ሀይ እስከ መቼ ድረስ ነው የሆነ ግዴታ እስከሆነብን ድረስ ማለት አንድ ነገር ግዴታ እስከሚመስለን ድረስ ራሳችን በዛ ነገር ላይ ነው ገድበን እየኖርን ያለ ነው ማለት ነው። ግን ብዙ ነገራችን እየገደልን ነው። ብዙ ነገሮች ያው እየቀጭናቸው ነው ማለት ይቻላል ማለት ነው። ግን ይሄ ለምን ይሆናል ነው። ስለዚህ ፕሊስ እኔ አሁን አዲስ ጀማሪ ነኝ ዩቲዩብ ማለት ነው እና ሰብስክራይብ እንድታደርጉኝ እንድታበረታቱኝ ይፈልጋለሁኝ። የገባሁበትም ደግሞ ዋናው አላማ ምንድነው? በተለይ ስለ ዲኔ ማለት ነው ያው እስላም ምንድነው የሚለውና እንዲሁም ደግሞ ስለ ቁርአን እንዴት ማንበብ እንዳለብን ህጉን ጠብቀን ተውሂዱን ጠብቀን እንዴት መቅራት እንዳለብን እያንዳንዱን ነገር በስነ ስርዓት እንማራለን በሚለው ዘቤ ነው የመጣሁት ማለት ነው። እሱ እንዳለ ደግሞ ሆኖ ያው ሴቶች ነንና ያው እስኪ ከህይወታችን አንጻር ደግሞ አንዳንድ ነገሮችን እንማማራለን ማለት ነው። እና ምን ልላችሁ ፈልጌ ነው አሁን ብዙዎቻችን በአረብ ዓለም ያለነው ሰዎች ብዙ በመዳም ኩሽና ነው እንግዲህ ያለ ነው ማለት ነው። እና ለምን የተለየ ስራ ለመስራት አንሞክርም? ስራትን በኋላ ስራ ፈልጉ ከምንል ስራ እንዲሁም ደግሞ በቃ ሰዎችን ከምናጨናንቅ ብቻ ብዙ ነገሮች አሉና እስኪ የራሳችን ነገር ለመስራት አንሞክርም? ግዴታ ጉልበታችን እስከ መቼ ነው ደግሞ? አንዳንዴ ጉልበታችን እናሳርፈው በቃ ፕሊስ ማለት በቃ የሆነ ስራ ራሱን ለመቻል የሚፍጨረጨረውን ሰው አበረታቱት። ቁም ነገር በተለይ አሁን እኛ እንዳውም ብዙዎችን ላይክ ሼር ኮሜንት እያደረግን የምናበረታታቸው ማለት ነው። ግን እኛ እርስ በርሳችን ግን ለምንድን ነው አናቅም? የሆነ እንትን አንልም አናቅበትም ማለት ነው። እና እኔ በዛ አጋጣሚ አዲስ ጀማሪ ስለሆንኩኝ ሰብስክራይብ አድርጉኝ፣ ላይክ ሼር ኮሜንት አድርጉኝ ማለት ነው። እና ምን ልላችሁ ፈልጌ ነው እስኪ ራሳችንን በአንድ ነገር ላይ ብቻ አንገድበው። በቃ የሆነ ሰፋ ያለ ሀሳብ ለማሰብ ወይም ደግሞ እንትን ለማለት ነው ሞክር ማለት ነው። ያው እዚህ ጋር እንደምታዩት ያው ከተሳፍረን ሄደን ማለት ነው በቃ ማቲቹ እየከፈቱ ምን እያሉት ብቻ በጣም ነው የሚያስጠላው። በተለይ ደግሞ እንደኔ ማት ቤት የምትሰሩ ማለት ነው በጣም ከባድ ነው። እየሰራችሁ እነሱ ዜት እየያዛችሁ ከኋላችሁ ነው እቃውንም ሆነ ሁሉን ነገር በትልትልትልትል የሚያደርጉት ማለት ነው። እኔ ገና አሁን መነሳቴ ነው፣ ግን ቤቱን እንዴት በአንድ እግሩ ቆሞ ነው ያገኘሁት ማለት ነው። ስለዚህ ምን ማድረግ ይቻላል ነው ጎበዝ። ምክንያቱም ጉልበት እስከ መቼ ነው ደግሞ? የሰው ልጅ ያረጃል፣ የሰው ልጅ እድሜው ይሄዳል፣ የሰው ልጅ ስሜቱ ይቀያየራል፣ የሰው ልጅ በቃ ማለት ወጣትነታችንም ይሄዳል። ብቻ ብዙ ነገሮች ይቀያየራሉ በህይወታችን ማለት ነው። እና ሀገር መግባትም አለ። ግን እስከ መቼ ነው አንድ ሰው በጉልበቱ የሚተዳደረው? አላህ ሱብሃነሁ ወተዓላ ብዙን የማሰቱናል አልሐምዱሊላህ። ስለዚህ አንዳንዴ አሚሯችን እንስራበት። እንዲህ ያደጉ ሀገሮች እኮ በምንድን ነው ዛሬ ትልቅ ደረጃ የደረሱት? አሚሯቸውን በመጠቀም በቃ አዳዲስ ቴክኖሎጂን በመፍጠር እና በቃ ከጊዜው ጋር እኩል በመራመድ ነው። እኛ ደግሞ በቃ ዛሬም በጉልበታችን ነው የምንተዳደረው። ፕሊስ እውነት እንረዳዳ። በተለይ የመዳም ቅመሞች ማለት ነው በቃ እርስ በርሳችን ተይዘን እንደግ። የራሳችን የሆነ አይዲያ እንፍጠር። ቁም ነገር የሆነ እኛ ግዴታ እስከሆነብን ድረስ ማለት ነው የሆነ አንድ ነገር ግዴታ እስከሆነብን የሆነ ግዴታ የሆነ የተፈረደብን ያክል ነው የምንቆጥረው ማለት ነው። የአረብ ቤት መስራት ማለት ነው። አሚሮችንማ በቃ አምኖ ስለተቀበለ ከዛ ውጪ የሆነ ሌላ ስራ ያለና አይመስልም። ሀታ ሀገር ቤት እንኳን ብንገባ ምን መስራት እንዳለብን ራሱ እንደነበራለን ማለት ነው። ሱብሃንአላህ ይሄ ለምን ይሆናል? በቃ እንደኛ ውስጥ እኮ ብዙ ኒማዎች አሉ፣ ብዙ ነገሮች አሉ ማለት ነው። እና ያው ባጭሩ በቃ ራሳችን ላይ ትኩረት እናደርግ። በቃ ራሳችን እናሳርፈው፣ ራሳችን እንከባከብ፣ ቀለል ያለ ነገሮችን ለመስራት እንሞክር። ከአመጋገባችን፣ ከስራችን፣ ከአነጋገራችን፣ ከአለባበሳችን በቃ በእያንዳንዱ ነገር ላይ ማለት ነው የሆነ ራሳችንን ለምንድን ነው ማለት እንደዚህ በጣም የሆነ እንጃ ብቻ አላቅም ምን እንደምል ማለት ነው። እና እኔ ካላስካሁን በኋላ ማለት ነው ትንሽ እኔ ሌላ እንደዛ አዳዲስ ነገሮችን ለመስራት እሞክራለሁኝ ማለት ነው። አብራችሁኝ ማደግ የምትፈልጉ የሆነ አብራችሁ መስራት የምትፈልጉ ካላችሁ እኔ ግድ የለም በማንኛውም ነገር አብረን ለመስራት እኔ ዝግጁ ነኝ ማለት ነው። እና በተለይ ደግሞ አዳዲስ ዩቲዩበሮች ማለት ነው የከፈታችሁ እርስ በርሳችን ሰብስክራይብ እንደራረግ ፕሊስ። ማለት እኛ እርስ በርሳችን ካልተደጋገፍን ማንም
ማንም የሚያግዘን ስለሌለ ማለት ነው እርስ በርሳችን እንደጋገፍ፣ ወላሂ አብረን እንደግ ማለት ነው። እኔን አበረታቱኝ ፕሊዝ። ብዙ ነገሮችን እለቃለሁኝ እምነትን ብቻ በተመለከተ ሳይሆን ብዙ ነገሮችን እለቃለሁ። ኢንሻአላህ ብዙ ነገሮች የምንማማረው ነገር አለ ማለት ነው። ይሄ ጋር ማለት ነው የምሰራው ጥፍት አለብኝ ማለት በቃ ቤቱ ተውኝ በአንድ እግሩ ነው የቆመው። ይሄ ጋር ደግሞ ህፃኑ እያለቀሰ ነውና ያው እኔ ሚውት ስላደረኩኝ ነው ማለት ነው እንትሪን ድምጼን ማለት ነውና በጣም ነው የሚያስጠላው ማለት በቃ ከህፃን ልጅ ጋራ ለማጫወት የምትታገሉት ነገር ስራ ደግሞ አለና ያው ያ ሁሉ ምንድነው ግዴታ ሰርተን መኖር ስላለብን ብቻ ነው እንጂ እና ያው ቻው በጣም አላቅም። እና ምን ይመስላችኋል? በተለይ ደግሞ ትላንትና አዲስ ያኔ ዩቲዩብ ከፍታችሁ ትልቅ ደረጃ ደርሳችሁ ደግሞ እኛን አበረታቱን። እስኪ እናንተ የተሻገራችሁትን ጎዳና እንዴት እንደሆነ ያለውን ነገር አስረዱን ፕሊዝ። እንማር እኛም ከእናንተ ማለት ነው። አስተያየትም ሆነ ከንግግራችን እንዲሁም በቃ ከአቀራረባችን ሆነ ከሁሉም ነገር ደግሞ ያው አስተያየት ስጡን እንቀበላለን ማለት ነው። እና አበረታቱን እንደግ ማለት ነው። ይሄን ለማለት ነው። ሰላም